ብዬንስ ልናገር ስለ አንተ ፍቅር አይምሮዬ በላይ የሆነ አንድ ጥያቄ ልመልስልኝ አልቻልክም። ሁሉም እዚህ ጋር የምታየው ጥፋት አጥፍተው ሁሉም ይቅርታ መጠየቅ ይችላል ሁሉም። እሺ አንተ ግን የሆነ ጥፋት አጥፍተህ ይቅርታ መጠየቅ ፈልገህ ያን ሰው አጠገብ ባታገኙ ስለ የጥፋትህን ጸጸትህን ጠይቀህ መልስ እንኳን ማግኘት የማትችልበት ሰው ከጎን ሳይኖር ጸጸት አይምሮ ሲሆንብህ ስለሱ አንድ መልስ አላገኙም። መጠየቅ ፈልጋለሁ የለም ምን ልበል? ጸጸት አይምሮ ይገደለው ይሁን። ጸጸት ከባድ ከአይምሮ በላይ ነው የሆነብኝ። ሌላው ይቅርታ ያገኛል። እዚህ ውስጥ ሰው ይኖራል እናቱን ያጣ የእግር እሳት ሆኖበት በሱ ምክንያት የሞተች እናት ትኖራለች፣ አባት ይኖራል። ጸጸት የሆነበት እዚህ ውስጥ ይኖራል። የሚጋራኝ ወንድሜን ጓደኛዬን ይቅርታ ሳልጠይቀው ከጎን እንድታጠው ጸጸት ምን ትለዋለህ? መልስ ስጠኝ ትላለህ። ስለ ጸጸት ሌላው ይቅርታ አገኘ። ሁሉም ይቅርታ ይጠይቃል ወይ መልስ ይሰጠዋል። መልስ እኮ እሺም እምቢ መልስ እረፍት ታገኛለህ። መልስ ታገኝበታለህ። መልስ ስታጣ ጸጸት ምንድን ነው? መልስ ንገረኝ። ከአይምሮዬ በላይ ነው የሆነብኝ። እሺ ይሄን ግን እሺ እኔ ሳስተምር አንተ በይቅርታ አመንክ፣ ይቅርታ ትክክል ነው አልክ። ይቅርታውን ለመስጠት ስትፈልግ ግን ይቅርታ የምትጠይቀው ሰው ካጠገብ ከሌለ መልስ የለህም ማለት ነው። ጸጸቱ በአንተ ምክንያት ለዛውም የሞተ ሰው ማለት ነው። ስለዚህ ይህንን ጸጸት በተመለከተ አንተ ምንድን ነው የምትሰጠኝ መልስ ነው? እወዳለሁና አስተምራለሁ። ጠፍቼ ነበረ ያኔ በዚያን ጊዜ ሙቶኜ ማልረባ ካንተ ተለይቼ እንዲሁ አልተውከኝ። ዞር በል ከዚህ ጋር አንተ አትረባም ሂድ ከዚህም ብሎ ሰው ይረግጥ ይችላል። እሱ መልስ ማግኘት ሄድ ሰላም ታግኝ። ይቅርታ ስትጠይቀው ሂድ ከዚህ ማለት ራሱ መልስ ነው። እሱን ራሱ ማጣት የህሊና ጸጸት ነው። እሺ መጥቻለሁ ሶስተኛ አራቴ ምንም ማውራት የማይከመንካት አልፈልግም። ምንም ህመሞች አሉኝ ብዙ፣ ግን ለእያንዳንዱ በእያንዳንዱ ሰከንድ የምታወራት ነገሮች መልስ እየሰጠኝ ካየኝ ያየው ነው ስለ በእያንዳንዱ ደቂቃ ብዙ ሀዘኖች ብዙ ነገሮች ብዙ እየቀለለኝ በቃ እየቀለለኝ ነው የመጣው። በቃ እግዚአብሔር የሚወስጤን ያውቃል። ማገኘውን አገኛለሁ፣ ሰላሜን አግኝቼ እመለሳለሁ ብዬ ነው የመጣው። አሁን አንድ ጥያቄ ይቀርሃል ማለት ነው። አሁን ያልከኝ ጥያቄ። ስለዚህ እሱን ነገ ጠዋት አስተምራለሁ ማለት ነው። ትጠብቀኛለህ። ካላገኘ መልሱን አላገኘውም ብለህ እጅ ታወጣለህ። ካገኘ አግኝቻለሁ ብለህ እጅ ታወጣለህ። ምን ብዬ